በቀለ እስር ቤት ውስጥ ምን እንደሚጠብቀን ከልምዱ በመነሳት እየነገረን የስነ ልቦና ዝግጅት እንድናደርግ ማስረዳት ጀመረ። አመሻሹ ላይ የፌደራል ፖሊሶች ሊወስዱ መጡ። የኦሮሚያ ፖሊሶች እኛን ላለማስረከብ ቢያንገራግሩም አረጋግተናቸው ብረት ለበስ በሆነው የፌደራል ፖሊስ መኪና ውስጥ ገባን። ከኦሮሞ ባህል ማዕከል ተወስደን ሶስተኛ ተብሎ በሚጠራውና በቀድሞ ማዕከላዊ አጠገብ ወደሚገኘው የአዲስ አበባ ፖሊስ ኮሚሽን እስር ቤት ስንደርስ የመስሪያ ቤቱ ሰራተኞች በብዛት መግቢያው ላይ ጠበቁን። ብዙዎቹ ፊት ላይ ደስታ ይነበባል፣ ያዘኑም ነበሩ። ወደ ውስጥ ገብተን ከተመዘገብን በኋላ የጤና ምርመራ ለማድረግ አንድ ቢሮ ስንገባ እድሜው ጠና ያለ ሐኪም እንዳየኝ አይኑን ባስላቀረረ ፊቱን አዙሮ ጠረገ። ጀርባውን መታ መታ አድርጌ አይዞህ አልኩት። አንተን በአይኔ ለማየት ትልቅ ምኞት ነበረኝ። በእንዲህ አይነት ሁኔታ አይሃለሁ ብዬ ገና አስቤ አላውቅም ነበር አለ። አይዞህ ይሄም የትግሉ አካል ነው ብዬ ተሰናበትኩት። እኔንና በቀለን ወደ አንድ ክፍል አስገብተው ትንሽዬ ፍራሽና ብርድ ልብስ ሰጥተው ከውጪ ከረቸሙብን። በጣም ደክሞኝ ስለነበር ወዲያው እንቅልፍ ይዞኝ ጭልጥ አለ። እኩለ ሌሊት ሲከፍቱ የበሩ መቀርቀሪያ ጩኸት ቀሰቀሰኝ። በሩም መቀርቀሪያውም ብረት ስለነበረ ጩኸቱ ይረብሻል። ከእስር ቤት ኑሮ አንዱ አሰቃቂ ነገር በእንቅልፍ ልብ እያለህ ድንገት በር ሲከፈት የሚፈጠረው መረበሽ እንደሆነ የታሰረው ሁሉ የሚስማማበት ጉዳይ ይመስለኛል። በሩን ከፍተው ሽንት ቤት ካደረሱን በኋላ ስንመለስ እኔና በቀለ ለያይተው የተለያየ ክፍል ውስጥ አስገቡን። አሁንም ወዲያው እንቅልፍ ይዞኝ ሄደና ጠዋት ለሽንት ሲቀሰቅሱኝ ነቃው። የነበርኩበት ክፍል ካሜራ እንዳለው ስላየው መስራቱን ለማረጋገጥ ፈለኩና ግድግዳው ላይ በጠጠር የሆነ ነገር ጻፉ። ፖሊሶች መጥተው እንዳልጽፍ ነገሩኝ። ይሄም ካሜራው እንደሚሰራ አረጋገጠልኝ። ቀጥሎ ድምፁ ይሰራ እንደሆነ ለማየት ፊቴን በካሜራው አዙሬ ፖሊስ ጠራው። ማንም አልመጣም። ወደ ካሜራው ዞሬ እጄን ሳውለበልብ ግን መጡ። በዚህም ድምፁ እንደሚሰራ ማረጋገጥ ቻልኩ። ለቁርስ ዳቦና ሻይ ሲያቀርቡልኝ አልበላም አልኳቸው። ሌሊት ሳይለዩን በፊት በቀለ በመርዝ ሊገሉ ስለሚችሉ የሚሰጡህ ምግብ እንዳትበላ ውሃም እንዳትጠጣ ብሎ መክሮኝ ስለነበር ለደህንነቴ ስለምሰጋ መንግስት የሚያቀርበውን ምግብ እንደማልጠቀም ነገርኳቸው። ፖሊሶቹም ሊያሳምኑኝ ሞክረው ሲያቀታቸው አለቆቻቸውን እንደሚያማክሩ ነግረውኝ ሄዱ። ከሰዓት ቤተሰብ አናግረው ምግብ ከቤት አስመጡልኝ። ቤተሰቤን ውጪ አስቀርተው ምግቡን ተቀብለው ሲያመጡ ያመጣውን ሰው ሳላይ ከቤት መምጣቱን ማረጋገጥ ስለማልችል አልበላም አልኳቸው። ይህን ያደረኩት ለደህንነቴ ካለኝ ስጋት ብቻ ሳይሆን ቤተሰቤ በህይወት መኖሬን በአይናቸው አይተው እንዲረጋጉ ነበር። ፖሊሶቹም ቤተሰቦቼን አስገብተው ምግቡን እንዲያቀብሉን ፈቀዱ። እንዳላወራቸው በማሰብ ርቀው እንዲቆሙ አደረጉ። በተያዝን በሶስተኛ ቀን ፍርድ ቤት አቀረቡን። መርማሪ ፖሊሶቹ የሃጫሉን አስክሬን በኃይል መመለስና በአንድ ፖሊስ ሞት እንደሚጠረጥሩኝ ለዳኛው አስረዱ። በኦሮሞ ባህል ማዕከል ውስጥ ፖሊስ መሞቱን ለመጀመሪያ ጊዜ መስማቴ ነበር። የሃጫሉን አስክሬን ከመንግስት ባለስልጣናት ተነጋግሬ መመለሴ እውነት ቢሆንም ስለ ሞቶ ፖሊስ ግን የማውቀው ነገር እንደሌለ ለዳኛው ነገርኩት። ከፍርድ ቤት ከተመለስኩ በኋላ ጠባቂዎችን በበሩ ቀዳዳ ስጠይቃቸው አንድ የኦሮሚያ ፖሊስ አባል ከፖሊሶች መሃል በተተኮሰ ጥይት መሞቱን አረጋገጡልኝ። ፍርድ ቤቱ ፖሊስ ለምርመራ ያስፈልገኛል ብሎ የጠየቀውን የ14 ቀን ቀጠሮ ከፈቀደ በኋላ ቤቴን ለመፈተሽ ይዘውን ሄዱ። ያጀቡኝ ቀይ ቦኔት ለባሾች ኮማንዶች በብዙ ብረት ለበስ መኪኖች ተጭነው መትረየስና ስናይፐር ደግነው ስለነበር አንድ እስረኛ ይዘው በከተማ ውስጥ የሚጓዙ ሳይሆን ወደ ጦር ሜዳ የሚያቀኑ ይመስላሉ። ቤቴ ስንደርስ እያንዳንዱን ክፍል ለሰዓታት አመሰቃቅለው ፈትሸው ያገኙትን ወረቀት፣ ኮምፒውተርና ስልክ ሰበሰቡ። ዶላሩ የት ነው ያለው ሲሉኝ የለኝም ካገኛችሁ ፈልጉ ብዬ አፌስኩባቸው። ከአሜሪካ መጥተው እኔ ጋር ከከረሙ ልጆች ኪስ ውስጥ $20 ብቻ አገኙ። ልንወጣ ስንል ፖሊሶች መኝታ ክፍል የነበረውን አንድ ካዝና ቤተሰብ በጥርጣሬ ከደበቀበት ማገዶ ውስጥ አገኙ። ፖሊሶችና ሰላዮች አንድ ትልቅ ነገር ያገኙ መስሏቸው ተደሰቱ። ምንም እንደሌለበት ባውቅም የደነገጥኩ መሰልኩ። ቁልፉ ስላልተገኘ ጭነው ወደ ፖሊስ ጣቢያ ሄደን በማግስቱ ብዙ ሚዲያዎችና ምስክሮች ወደ ፖሊስ ጣቢያው ጠርተው ካዝና ሰባሪም አምጥተው ወደ መስበሩ ገቡ። ሰውየው ካዝናውን ለመስበር መቀጥቀጥ ሲጀምር ወደ ኋላ ሳፈገፍግ ሁሉም ሰው በድንጋጤ ወደ ኋላ። እኔ ስስቅ እየቀለድኩ እንደሆነ አውቀው ቆሙ። ከበርካታ ሙከራዎች በኋላ ካዝናው ተሰብሮ ሲከፈት
አነስተኛ መጠን ያላቸው ወረቀቶችና ትንሽ የኢትዮጵያ ብር ውስጡ ተገኘ። እዚያ የነበረው መርማሪ ስላላመነ ምናልባት ድብቅ አካል ካለ ፈልጉ ብሎ ካዝናውን ብዙ ቦታ ቢሰባብሩትም ምንም ነገር አላገኙም። ለተጨማሪ 2 ቀናት እያመላለሱኝ ፈተሹ። ጣሪያው ላይ ያለውን አንቴና ሲያዩ ሳተላይቱ ይሄ ነው ብለው ጠየቁኝ። ዝም ስላልኩኝ የካድኩ መስሏቸው አንቴናውን ነቅለው ማምሻውን የጀዋር ቤት ሳተላይት ተያዘ ብለው በቴሌቪዥን እንደዘገቡ ሰማሁ። ያገኙት መሳሪያ ግን የኢንተርኔት ማከፋፈያ ዋይፋይ አምፕሊፋየር እንጂ ሳተላይት አልነበረም። ቤቱ ባለ 4 ወለል ፎቅ ስለነበር የኢንተርኔት ስርጭት አቅምን በመጨመር ሁሉንም ክፍሎች እንዲያዳርስ ያስገባ ነው። የአዲስ አበባ ፖሊስ ጣቢያ በነበርንበት ወቅት ብዙ ሰዎች ተይዘው መምጣት ጀመሩ። ከፖለቲከኞች እስክንድር ነጋ፣ ይልቃል ጌትነትና ሌሎችም ተይዘው መጡ። እስክንድርን ያመጡት እኛ ታስረን ከ2 ወይም 3 ቀን በኋላ ነበር። አንድ የደህንነት መስሪያ ቤት ሹም ወደ ምርመራ ክፍል አስጠርቶን ማን ታስሮ ማን ይቀራል በማለት እስክንድርን በኔ መታሰር የሱ ወገኖች በመደሰታቸው እንዳሰሩት ነገረኝ። ለኔ ብላችሁ ከሆነ ያሰራችሁት እባካችሁ አሁኑኑ ፍቱት። እንዲያውም እንደ እስክንድርና በቀለ ገርባ ያሉ ሰዎች ባለፈው አገዛዝም ለረጅም ዓመታት በእስር ስለማቀቁ እኔን አስቀሩና ልቀቋቸው በማለት ተማጸንኩት። ሰውየው ከኔ ያልጠበቀው መልስ ሲሰማ ያንን አንተ አትወስንም ብሎ ወደ መታሰሪያዬ ክፍል እንዲመልሱኝ አዘዘ። ቦንቱ በቀለ ገርባና ጫልቱ ታከለን ከኛ ማዶ ባለ ክፍል ውስጥ አሰሯቸው። ጫልቱ በኢህአዴግ ዘመን ለ9 ዓመታት የፖለቲካ እስረኛ ነበረች። አሁን ደግሞ ወልዳ አራስ ሳለች ከህፃኗ ነጠለው አመጧት። ታሪኳን ስለማወቅ አንድ ጧት የአራስ ጡቷ አስቸግሯት ውጪ ስትዞር አይቻት በጣም አዘንኩ። እሷ ግን የራሷ ዳግም መታሰር ምንም ሳይመስላት እኔን ለማበረታታት ትሞክር ነበር። የሃጫሉ ግድያ ላይ ምርመራ የሚካሄደው እዚያው ጣቢያ ስለነበር ከተጠርጣሪዎችና ከመርማሪዎች መረጃ አገኛለሁ። ቦንቱና ጫልቱም ሃጫሉ ሲገደል አብራ ከነበረችው ሴት ጋር አንድ ክፍል ስለታሰሩ ሳያስወጧት በፊት የነገረቻቸውን መረጃ አካፈሉን። በጥቂት ቀናት ውስጥ ግልጽ የሆነልኝ ነገር ቢኖር ሃጫሉን የገደለውን አካል ፈልጎ ከመያዝ ይልቅ ለመደበቅ እየሞከሩ መሆኑን ነበር። ወንጀሉን በትክክል ምርመራ ከማጋለጥና ፍትህ ከማስፈን ይልቅ ተቃዋሚዎችን በመወንጀል ፖለቲካዊ ጥቅም ማግኘት ላይ አተኮሩ። ለምሳሌ ከፍተኛ የመንግስት ባለስልጣናት በሃጫሉ ግድያ ተጠርጥረው የተያዙ ሰዎች ጋር በአካል በመምጣት ግድያውን ያዘዝነው እኔ ጀዋር መሐመድ፣ ኮሎኔል ገመቹ አያናና በቀለ ገርባ እንደሆንን እንዲናገሩ የተለያዩ ጥቅማ ጥቅሞችን ቃል በመግባት ለማሳመን ሞክረዋል። በጥቅማ ጥቅም ለመታለል ፈቃደኛ ያልሆኑት ላይ ከባድ ድብደባ ፈጽመዋል። ከዚያ ባለፈም ወንጀሉን በፍትሃዊነት ለመመርመር የሞከሩ ፖሊሶች ወደ ሌላ ቦታ እንዲዘዋወሩ ተደርገዋል። ያገኘነው መረጃ እንደሚያሳየው በሃጫሉ አስክሬን ላይ የረባ ምርመራ አልተካሄደም። ከዚህ በመነሳት ሃጫሉን ማን እንደገደለው ባላውቅም ከፍተኛ የመንግስት አካላት እውነቱ እንዳይወጣ ለመደበቅ ሰፊ ጥረት ሲያደርጉ እንደነበር በሚገባ አውቃለሁ። ከአንድ ሳምንት በኋላ ከአዲስ አበባ ፖሊስ ኮሚሽን አንስተው ሜክሲኮ ወደሚገኘው ፌደራል ፖሊስ ዋና ምርመራ ቢሮ አዛወሩን። በጊዜው ከኔ ጋር የነበሩት በቀለ፣ ሐምዛና ሸምሰዲን ጣሃ ነበሩ። ቦታው ቀደም ሲል አባይ ፀሐይ የሚመራው የፌደራል ጉዳዮች ሚኒስቴር መስሪያ ቤት እንደሆነ ፌደራል ፖሊስ ገና መረከቡንና እዚያ ለመታሰር የመጀመሪያዎቹ እንደሆነን ተነገረን። በመጀመሪያ ቀን እኔና በቀለን አንድ ክፍል አስገብተውን የነበረ ቢሆንም በማግስቱ የተለያየ ክፍል ውስጥ ለየብቻ አሰሩን። የታሰርንበት ክፍሎች ከፎቁ ጀርባ ዝቅ ብሎ ምድር ውስጥ ቤዝመንት ስለነበር በጣም ከመቀዝቀዙ የተነሳ ከቤት የሚመጣልን ምግብ ለቀናት አይበላሽም። በቀን 2ቴ ለሽንት እንዲሁም 30 ደቂቃ ጠዋት 15 ከሰዓት 15 ፀሐይ እንድንሞቅ ያወጡናል። ወቅቱ ክረምት ስለነበር ፀሐይዋ ብዙም ስለማትገኝ ግቢው ውስጥ በእግራችን ዞር ዞር ብለን እንገባለን። ለፀሐይም ሆነ ለሽንት በተለያየ ጊዜ እንጂ በአንድ ላይ አያስወጡንም። ይህንን ያደረጉት በምንገናኝበት ጊዜ የምንለዋወጠው መረጃ ለማገድና በእኛ ላይ የስነ ልቦና ጫና ለማሳደር እንዲያመቻቸው ይመስላል። ወደኛ ቀርበው በር የሚከፍቱልንና ሽንት ቤት የሚያደርሱን አፋን ኦሮሞ የማይናገሩ ፖሊሶች ነበሩ። ኦሮሞ የሆኑ ፖሊሶች ታጥቀው ከኛ ርቀው ዘብ ይጠብቃሉ እንጂ እንዲቀርቡን አይደረግም። መጀመሪያ አካባቢ ፖሊሶች በጣም እንደሚፈሩን፣ አንዳንዶቹም እንደሚጠሉን ገጽታቸው ይናገራል። ሽንት ቤት ሲወስዱን እንኳን መሳሪያቸውን አቀባብለውና በብዛት አጅበውን ነው። ጠዋት በርሜል ውስጥ ባደረና ቅዝቃዜው አጥንት ድረስ በሚሰማ ውሃ እንታጠባለን።
ታዲያ በር መዝጋት ስለማይፈቀድ ፖሊሶቹ መሳሪያ ይዘው አጠገባችን ይቆማሉ። አንድ ሰሞን ሴት ፖሊሶች ተመድበው ነበርና አጠገቤ መቆም ግዴታ ሆኖባቸው ወደ መሬት አቀርቅረው ሲቆሙ አሳዝነውን ኋላ ላይ አለቃቸውን አናግሬ እንዳይመድቧቸው አሳመንኩት። ፖሊሶቹ በሂደት ሲቀርቡንና እያወቁን ሲመጡ እንደ ቤተሰብ ሆነን የፖሊሶችን ፍርሃትና ጥላቻ የመቀየር ሚስጥሩ እነርሱንና ራስን ማክበር ነው። እስር ቤት ሙሉ ስልጣን ያለው ፖሊስ መሆኑን በመገንዘብ ስልጣናቸውን ማክበር አስፈላጊ ነው። በተለይ ታዋቂ ሰው ከሆንክ ይንቀናል ብለው ስለሚያስቡ ጉልበታቸውንና የበላይነታቸውን ሊያሳዩ ይፈልጋሉ። ስለዚህ ለስብዕናቸውና ለሙያቸው አክብሮት በማሳየት አመለካከታቸውን እንዲያለዝቡና በራስ መተማመናቸውን እንዲያዳብሩ ማድረግ አስፈላጊ ነው። በራሱ የሚተማመን ፖሊስ ያምንሃል፣ ስታከብረው ያከብርሃል። ብዙ ሰዎች በተለይ በፖለቲካ ጉዳይ ሲታሰሩ በመንግስት ድርጊት ተናደው በስሜት ወደ እስር ቤት ስለሚመጡ አጠገባቸው የሚያዩት የመንግስት አካል ደግሞ ፖሊስ ስለሆነ ቁጣቸውን በፖሊስ ላይ ያወጣሉ። የፖለቲካ እስረኛ ማወቅ ያለበት እስር ቤቱን የሚጠብቁ ፖሊሶች በማሰሩ ውሳኔ ውስጥ ተሳትፎ እንደሌላቸው ነው። የመንግስት አካል ስለሆኑ ብቻ እንደ ጠላት መመልከት የእስር ቤቱን ቆይታ ለታሳሪውም ሆነ ለፖሊሱ ከባድ ያደርገዋል። በሌላ በኩል የፖሊስን ስልጣን ማክበር እንዳለባችሁ ሁሉ ሰብአዊ መብቶቻችሁንም ማስከበር አለባችሁ። ከህግ ወሰን አልፎ በድርጊት ከመጡባችሁ በስነ ምግባር በታጀበ ጠንካራ አቋም መፋለም ግድ ነው። የማረሚያ ቤቱን አስተዳደር ህጎችና ደንቦች በማጥናት ፖሊሶች መብታችሁን ሲጋፉ በትዕግስት መታገል ያስፈልጋል። በቀለ ገርባ ከዚያ በፊት በተለያዩ ዙርና ቦታ ታስሮ ስለነበር ፖሊስን እንዴት መያዝ እንዳለብን ትልቅ ትምህርት ስለሰጠን እኛም ምክሩን ተከትለን የፌደራል ፖሊስ እስር ቤት ቆይታችንን ማለዘብ ችለናል። የፌደራል ፖሊስ እስር ቤት የተወሰድን ሰሞን ከሰዎች ጋር መገናኘት አስቸጋሪ ነበር። ምግብና ልብስ የሚያመጡልን ቤተሰቦቻችን ከ50 ሜትር በላይ ርቀው እንዲቆሙ ይገደዳሉ። አንድ ቀን እናቴ ልትጠይቀኝ መጣ። ተጠርቼ ስወጣ ዝናብ እየወረደባት ራቅ ብላ ቆማ አየሁ። በጣም ተናድጄ ሳላናገራት ወደ ክፍሌ ተመለስኩ። ከዚህ በኋላ በዚህ ሁኔታ ቤተሰብ ማናገር እንደማልፈልግ ለፖሊሶቹ ነገርኳቸው። የእስር ቤቱ አስተዳደር ከከፍተኛ አመራሮች ጋር ተወያይቶ ቤተሰብ የምናነጋግርበት ቦታ ተዘጋጅቶ በ2 ሜትር ርቀት ማነጋገር ቻልን። ምግብ አምጥተው ሊያናግሩን የሚችሉት ግን ቀድመን ያስመዘገብናቸው 3 የቤተሰብ አባላት ብቻ ነበሩ። ይህንን ክልከላ የምንወጣበት ዘዴ ስንፈልግ በሕገ መንግስቱ መሰረት አንድ እስረኛ በ3 አካላት የመጠየቅ መብት እንዳለው ተረዳን። እነሱም ጠበቃ፣ ሐኪምና የሃይማኖት አባት ናቸው። ከ3ቱ አካላት መካከል ጠበቃ የሚገባ ቢሆንም በሕጉ መሰረት በሚስጥር እንዳናወራና ብቻችንን እንዳያዩን ፖሊስ ከጎናችን ያቆማሉ። ለፍርድ ቤት አቤት ብለን ብቻችንን እንድንነጋገር ተፈቀደልን። ፖሊሶችን ከኛ ራቅ ቢያደርጉም ጠበቆቻችንን ካሜራ በተገጠመለት ክፍል ውስጥ እንድናማከር አደረጉ። ይህንንም ለፍርድ ቤት አመልክተን በሌላ ክፍል ተቀይሮ በሚስጥር ማውራት ቻልን። የጤናም ጉዳይ በተመሳሳይ መንገድ በፍርድ ቤት ተከራክረን ተፈቀደልን። ፌደራል ፖሊስ እንደተወሰድን በጣም አሞኝ ወደ ፖሊስ ሆስፒታል ሄድኩኝ። ቃሊቲ ጠባቂዎቼና አብረውን የተያዙ ቄሮች ዞን 8 ተብሎ በሚጠራውና የቀድሞ የመንግስት ደህንነት ሰዎች የታሰሩበት ግቢ ሲወሰዱ እኔ በቀለ፣ ሐምዛና ሸምሰዲን 6ኛ ቤት የምትባል ትንሽ ግቢ ውስጥ ለብቻችን አስገቡን። እኔና በቀለ አንድ ክፍል፣ ሐምዛና ሸምሰዲን ሌላኛው ክፍል ተመደብን። ፖሊስ የማደሪያ ክፍላችንን በር ሲከፍተው በረሮ ቤቱን ሞልቶ እየተርመሰመሰ ተቀበለን። የተቻለንን ያህል ጠርገን አውጥተን ዕቃችንን አስገባን። በፖሊስ ጣቢያ ቆይታችን መሬት ላይ በተነጠፈ ፍራሽ ላይ ስንተኛ ነበር። ቃሊቲ ስንዛወር ከብረት የተሰራ አልጋ ከነፍራሹ አገኘን። የመኝታ ክፍሉ ውስጥ ሽንት ቤት ስላለው እንደ ፖሊስ ጣቢያው ጧት ፖሊስ መጥቶ እስኪከፍት መጠበቅ ቀረልን። የመንግስትና የተወሰኑ የመዝናኛ ቻናሎች ብቻ የሚያስተላልፍ ቢሆንም ቴሌቪዥንም አለ። ያኔ ብዙ ጊዜ በሚዲያ እየቀረቡ የመንግስት ተቃዋሚዎችን የሚወርፉ 2 ታዬዎች ስለነበሩ ዋልታን ታዬ ቦጋለ፣ ፋናን ደግሞ ታዬ ደንደአ ብለን ሰይመናቸው ነበር። ከግል ጣቢያ ቃና ስለነበር የመንግስትን ፕሮፓጋንዳ ለማምለጥ ስንቸክልበት የአማርኛ የፍቅር ቃላትን ተማርንበት። የገባን ዕለት በነጋታው የፌደራል ማረሚያ ቤት ኮሚሽነሮች ሊያነጋግሩን መጡ። ለደህንነታችን እንደሚጨነቁ በመጥቀስ ቆይታችን በትብብር ጥሩ እንድናደርግ አደረ አሉን። እኛም ማረሚያ ቤቱን ማስተዳደር ስራችን መሆኑንና
በመታሰራችን ከነሱ ጋር የሚያገናኘን ነገር እንደሌለ አረጋገጥንላቸው። የማረሚያ ቤቱን ሕግ እንደምናውቅና እንደምናከብር ቃል ገብተንላቸው መብታችን እንዲነካ ግን እንደማንፈቅድ አሳወቅናቸው። ማንኛውም ችግር ከገጠመን እንድናስጠራቸው ተነጋግረን ተለያየን። ወደ ቃሊቲ ከተዘዋወርን በኋላ ሕዝቡ እንደ ልቡ ሊጠይቀን የሚችልበት እድል አገኘ። ፍርድ ቤቱ ምግብ ከቤተሰብ እንዲመጣ ብሎ በማዘዙ ቤተሰብም ሌላውም ጧትና ማታ ሊጠይቀን መጉረፍ ጀመረ። ብዙ ሰዎች እንደ አርሲ፣ ባሌ፣ ሐረርጌ፣ ወለጋ፣ ቦረና፣ ጉጂ፣ ወሎ ከመሳሰሉ ሩቅ ቦታዎች በመምጣት ይጠይቁናል። ከባሌ የመጡ አንዲት አሮጊት ዱቄትና ቅቤ አዘጋጅተው በመምጣት አዳማ ሰው ጋር አድረው በጠዋቱ ገንፎ ሰርተው አመጡልን። ብዙ እናቶች ከድሬዳዋ በአውሮፕላን መጥተው ጠይቀውን ይመለሳሉ። በተለይ ከአወዳይና ሻሸመኔ ቢያንስ በወር አንዴ ይመጣሉ። ከሐሳሳ በየወሩ 2 አውቶቡስ ሞልተው ይመላለሱ ስለነበር በር ላይ ያሉ ፖሊሶች አውቶቡስ በመጣ ቁጥር ሐሳሳዎች መጡ ይሉ ነበር። አንድ ቀን እድሜያቸው ከ100 ዓመት በላይ የሆናቸውና መራመድ የማይችሉ አዛውንት ከባሌ ሊጠይቁን መጥተው ፖሊሶች ከጎንና ከጎን ተሸክመው አስገቧቸው። ያመጡልን ገንዘብ ላይ እንትፍ ብለውበት መርቀውን ሄዱ። አካል ጉዳተኞች በተሰባበረና በአስቸጋሪ የእስር ቤት ግቢ መንገድ በዊልቸር እያለፉ ይመጡ ነበር። መንገድ ላይ የምትኖር አንዲት የአእምሮ ህመምተኛ ዘወትር ልጠይቀን ትመጣለች። ታዋቂ ነጋዴዎች እኛን ለመጠየቅ እንዳይመጡ ባልነው መሰረት በልጆቻቸውና በሚስቶቻቸው በኩል ልብስና ሌላ ቁሳቁስ ይልኩልናል። ማንም ሰው ከ300 ብር በላይ ይዞ እንዲገባ አይፈቀድም። እንደዛም ሆኖ በየቀኑ ለእስር ቤት ብዙ ሊባል የሚችል ገንዘብ እንሰበስባለን። በዚህ ገንዘብ በተለያዩ እስር ቤቶች ውስጥ ላሉ የፖለቲካ እስረኞች ልብስ፣ መድኃኒትና ምግብ እንዲገዛላቸው እንልካለን። በሂደትም የእስር ቤቱ አስተዳደርና ፖሊሶች በእኛ ላይ ሙሉ እምነት እያሳደሩ መጡ። በየሃይማኖት በዓላት ወቅት ህዝቡ መጥቶ አብሮን ያከብራል። በተለይ ኢድ፣ ጥምቀት፣ ኢሬቻና መስቀል እኛ ጋር ለማሳለፍ የሚመጣው ሰው ከመብዛቱ የተነሳ እስር ቤቱ እየተቸገረ መጣ። ተማሪዎች በምርቃታቸው ዕለት ጋውናቸውን እንደለበሱ መጥተው በቀለን መርቀን ይሉታል። አርብ ሰው ሊጠይቀን ሲመጣ ሁላችንም ጀለቢያ ሙደወር ለብሰን እንጠብቃቸዋለን። አንድ ቀን ታላላቅ ሼኮች እያናገሩን እያለ በቀለ ሙደወር ለብሶ ብቅ አለና ሰላም አለይኩም አላቸው። ሼኮቹ እሱን እንዳናገሩት ተደስተው መጥተው በቀለን አሰለምከው እንዴ አሉኝ። ተያይዤዋለሁ፣ ትንሽ ነው የሚቀረኝ ስል ቀለድኩ። ምን ቀረህ ብለው በጉጉት ሲጠይቁኝ ማሻአላህ ቢስሚላህና አልሐምዱሊላህን አስተምሬዋለሁ። እሽሃዱ አላ ኢላህ ኢላላህን ብቻ ምላሱ መያዝ አቃተው። እስኪ እናንተ ሞክሩ ብዬ ቀልዴን አከልኩበት። ሼኮቹ እውነት መስሏቸው በቀለን ሄደው ማነጋገር ጀመሩ። በኋላ አንድ ላይ ሆነን እየቀለድን እንደሆነና ማንም ሃይማኖቱን እንዳልቀየረ በቀለም የለበሰው ለሚጠይቁን ሰዎች ክብርና አንድነታችንን ለማሳየት እንደሆነ ነገርናቸው።